ሰላም እንደምን አላችሁ? ዛሬ ጧት ከኢትዮጵያ የሰማነው ዜና አሳዛኝ ነው። በስክሪኑ ላይ የምትመለከቱት ታሪኩ ባባ በቅጽል ስሙ ባባ ብለን የምንጠራው በጧቱ እጅግ አስደንጋጭ የሆነ ነገር ነው የሰማነው። እግዚአብሔር የኪነ ጥበብ ባለሙያውን የወንድማችንን ታሪኩ ብርሃኑ ወይም በቅጽል ስሙ ስንሄድ ያው መግባት አይቻልም ተባለ። ያው እኔ መሰለኝ ሕክምና ላይ ያለ ነው መሰለኝ እንጂ የሞታል መሰለኝ የሚሆነስ ለመናገር ያ ሁሉ የሚናፈስ ወሬ ያለ አይደለ ሰው ሳይሞት ሞተ እየተባለ የሚያሟርቱት ነገር አለና እንደዛ አይነት ነገር ነው የጠበቅኩት። ማታ ላይ ምናምን ስመለስ ከአዳማ ስንመለስ ለሊሊሹ ደወልኩላት ለባለቤቱ ሄለን የቤት ነኝ ያለሁትና ማንንም የለም እዛ ስትለኝ አባባሏ ግራ አጋብቶኛል። ምክንያቱም ግቢ ነበር የምትለኝ ሌላ ጊዜ የዛኔ ግራ ገባ። ሰላም እንደምን አላችሁ? ዛሬ ጧት ከኢትዮጵያ የሰማነው ዜና አሳዛኝ ነው። በስክሪኑ ላይ የምትመለከቱት እና በትወና ስታይሉ ብዙዎች የሚወዱት ከዚህ መካከል እኔ አንዱ አድናቂ ሲሆን ምናልባትም አንድ ቀን ተሳክቶልኝ የትወናው ዘርፍ ውስጥ እንኳን ብገባ ልክ እንደሱ አይነት ካራክተር እንደሱ አይነት ትወና መስሎ ሳይሆን ሆኖ መጫወት ያህል የታደለ ስለሆነ እሱን አርያም የምከተል ሰው ነበርኩ። አዝነናል እንግዲህ አፈሩ ይቅለል ነፍስህን በገነት ያኑርል ከደጋጎቹ ጋር መንግሥተ ሰማያት ያውርስህ። አረሳህን ጓዴ ወዳጄኔ እንግዲህ ባትኖርም ማስታውስሃለሁ ሁልጊዜ። እጅግ ባጭር ጊዜ ውስጥ ተወዳጅነትን ያገኘው አርቲስት ታሪኩ ብርሃኑ ወይም ደግሞ ባባም ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ ማለፉ ተሰምቷል። አርቲስት ታሪኩ ብርሃኑ ባባ የብዙዎች የደስታ ምንጭ እንደነበር ይታወቃል። እጅግ ተወዳጅም ሳቂታ የነበረ ነውና እጅግ አሳዛኝ በሆነ ሁኔታ በጠዋቱ ህልፈተ ህይወቱን ሰምተናል። ለቤተሰቦቹ መጽናናት እንመኛለን። ለወዳጅ ዘመዶቹ፣ ለአድናቂዎቹ እንደዚሁም ፈጣሪ ብርታቱን ይስጣችሁ እንላለን። በጧቱ እጅግ አስደንጋጭ የሆነ ነገር ነው የሰማነው። እግዚአብሔር የኪነ ጥበብ ባለሙያውን የወንድማችንን ታሪኩ ብርሃኑ ወይም በቅጽል ስሙ ባባን እግዚአብሔር ነፍሱን ይማርልን። አተናዋል። ለቤተሰቦቹ አዘናቸውን የያዘን ዳርቻ ያደርግልን። እግዚአብሔር መጽናናትን ይስጥልን። ለልጁም ለባለቤቱም ለመላ ቤተሰቦቹ እግዚአብሔር መጽናናትን ይስጥልን።